ክርስቲያኖ ሮናልዶ ባላለው ከማዲራ ትንሽ ደሃ መንደር የተነሳው የዓለማችን ኮከብ ተጫዋች እግር ኳስ ባለፉት 15 ዓመታት ብዙ ሰጥቶኛል። እኔም ብዙ ሰጥቻለሁ። ድሎቼ፣ ዋንጫዎቼ፣ ስኬቶቼ፣ ሪከርዶቼ አያስገርሙኝም። እኔ ሪከርዶችን አልከተልም። ሪከርዶች እኔን ሊከተሉኛል እንጂ ሁሌ ለአዲስ ነገር ራሴን አዘጋጃለሁ። የተፈጥሮ ጸጋ ብቻውን የስኬት መሰረት አይሆንም። ጠንክሮ መስራት፣ ስነ ምግባር፣ ዘወትር ለአሸናፊነት መዘጋጀት፣ አዳዲስ ነገሮችን መናፈቅ ከማማው ጫፍ ያደርሳል። ፒርስ እስቲ በመደበኛ ህይወቴ ወደ ቤቴ ጎራበል፣ አብረን ምሳ እንብላም። ሁሌም አንድ አይነት ማይታጠፍ መንገድ ያለው ክርስቲያኖ ሮናልዶን ታያለህ። ምን መሰለ፣ በመደበኛው ህይወቴ ጠዋት ምንም አይነት የትሬኒንግ ሴሽን ቢኖረን በምሳ ሰዓት ከቤተሰቦቼ ጋር አሳልፋለሁ። ወዳጅ ጓደኞቼ የሚገኛሉ። ከዛ ትንሽ ናፕ አደርጋለሁ። ስነሳ ልጆቼን አጫውታለሁ። ከዛ በጂም ታገኘኛለህ። ሁሌም ዘወትር ከጨዋታ ውጭም በየቀኑ ያለማቋረጥ ታገላለሁ። በልምምድ ሜዳ ቀድሜ እደርሳለሁ። ዘግይቼ እወጣለሁ። ያላደረኳቸው ነገሮች ደከመኝ ሰለቸኝ ሳል ሞክራለሁ። እኔ አሁን 34 ዓመቴ ነው። የምንቀሳቀሰው ግን እንደ 28 ዓመት ወጣት ነው። ይህ ደግሞ ሁሌም ጠንክሮ መስራት ነው። ይህ ነው የስኬቴ መንገድ። ሲያርሰበን አዝናይ ቆይታውን ከፒርስ ሞርጋን ጋር ይቀጥላል። But one of the best players in history for me, the number one in history, but for some